አርእስተ ዜና ከተማዋን ምቹና ማራኪ ለማድረግ የነዋሪዎቹ ሚና ከፍተኛ መሆኑ ተገለጸ። ቡና የሀገሪቱ ኢኮኖሚ ጀርባ አጥንት በመሆኑ ህገወጥ የቡና ግብይትን በጋራ መከላከል እንደሚገባ ተጠቆመ። የኢትዮጵያ ቀይ መስቀል ማህበርን ለማጠናከር ሁሉም ማህበረሰብ ክፍል ሰብአዊ ግዴታውን ሊወጣ እንደሚገባ ተገለጸ። የትምህርት ጥራትን ለማሻሻል መንግስታዊና መንግስታዊ ያልሆኑ ድርጅቶች የሚያደርጉትን ጥረት ከግብ ለማድረስ የበኩላቸውን ድርሻ እንደሚወጡ በቢጣ ወረዳ የሹኒቲ ቀበሌ ነዋሪዎች ተናገሩ። የሚሏቸው ለዛሬ ከያዝናቸው ዜናዎች መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን። የተወደዳችሁ የከፋ ቴሌቪዥን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችን ቆዩ። አሁን ወደ ዝርዝር ዜናዎች አለፍን። የኢትዮጵያ ቀይ መስቀል ማህበርን ለማጠናከር ሁሉም ማህበረሰብ ክፍል ሰብአዊ ግዴታውን ሊወጣ እንደሚገባ ተጠቆመ። በኢትዮጵያ ቀይ መስቀል ማህበር የደቡብ ምዕራብ ኢትዮጵያ ክልል ቅርንጫፍ ለክልሉ መንግስት ስራ ኃላፊዎች በቀይ መስቀልና በቀይ ጨረቃ እንቅስቃሴ ዙሪያ ግንዛቤ ማስጨበጫ ውይይት አካሂዷል። ዘገባው የባልደረባችን ናስር ተማም ነው፣ እንደሚከተል ይቀርባል። ከከፋ ቴሌቪዥን ጋር ቆይታ ያደረጉት የመድረኩ ተሳታፊዎች በሰጡት አስተያየት ከዚህ ቀደም ስለ ማህበሩ ያላቸው ግንዛቤ የተወሰነ መሆኑን ገልጸው አሁን ግን ስለ ማህበሩ የተሻለ መረጃ እንዳገኙ አስረድተዋል። ኢትዮጵያ ቀይ መስቀልና ቀይ ጨረቃ በሚለው ዙሪያ ላይ ሁለት ስልጠናዎችን ነው። ቀይ መስቀልና ቀይ ጨረቃ ሁለቱ ዓላማቸው አንድ ነው። ትልቁ ነገር በሰው ልጆች ላይ፣ በሰብአዊነት ላይ፣ በደህንነታቸው ላይ በአደጋ ጊዜ ያሉት ሰዎችን በሰብአዊነት በክብራቸው ላይ የሚደረጉ ነገሮችን ለመጠበቅ የወጣ ነው። ከዚህ አንጻር በተለይ ሰብአዊነት ለማንም አይደለም፣ ለአንድ ወገን የሚወግን ሳይሆን አንደኛው በጦር ሜዳ ላይ፣ በአደጋ ላይ፣ በተፈጥሮና በሰው ሰራሽ የሚከሰቱ ነገሮች ላይ በሰብአዊነት የሚያገለግል መሆኑን ነው ያየሁት። እነዚህ ሁለቱ ነገሮች ማንኛውም ዜጋ በዓለም ዳርቻ በምድሪቱ ላይ በሰብአዊነት የሚደረጉ ክብሮች ናቸው። ስቃይን፣ እንግልትን፣ ጦርነትን፣ አደጋን እነዚህን ለመከላከል የወጣው ውይይት ነው። በተለይ ደግሞ ለኛም ለሰራዊቱም ብዙ ጊዜ ግጭቶች፣ የተለያዩ ነገሮች በሚኖሩበት ጊዜ ይሄኛው በሰብአዊነት የሚደረጉ ነገሮች ለኛም ለሌላውም ጠቃሚ ከመሆኑ አንጻር እሱ ተገቢ ስልጠና ነው የሚል ነገር አለኝ። መድረክ ያየነው ስለ ቀይ መስቀል ሲታሰብ የተለያዩ አረዳዶች አሉ በህብረተሰቡ ውስጥ። አንዳንዱ ከፖለቲካ ጋር፣ አንዳንዱ ከተለያየ እንትን ጋር የማገናኘት ሁኔታ ነበር። ከዚህ መድረክ የተረዳው ቀይ መስቀል ከፖለቲካ ከየትኛውም ግሩፕ ከየትኛውም እንትን ልዩ የሆነና ህብረተሰብን ሰብአዊና ሰው ሰራሽና ተፈጥሮ አደጋ የደረሰውን የህብረተሰብ ክፍል ደርሶ የሚታደግ ድርጅት መሆኑን ነው ከዚህ ስልጠና የተረዳሁት። አመሰግናለሁ። ስልጠናው ወሳኝ መድረክ ነው ወይም ደግሞ ወሳኝ ስልጠና ነበር ብሎ ማለት ይቻላል። ለምን የቀይ መስቀል ማህበር እንግዲህ ስሙ በማህበረሰቡ ዘንድ በደንብ የሰረጸ ግንባር ቀደም የግል ወይም ደግሞ የሰብአዊ ድርጅት ቀዳሚ ድርጅት በህዝቡ ዘንድም ስሙም ግብሩም ቢሆን ብዙም አዲስ ያልሆነ ተቋም ነው። እጅግ በጣም ትላልቅ ስራዎችንም በመስራት ትላልቅ የሰብአዊ ስራዎችን በመስራት በሀገር ደረጃ እንግዲህ ልክ እንደ አንድ የመንግስት ተቋም ማለት በሚቻል ደረጃ በደንብ ማህበረሰቡ ዘንድም የታወቀ ተቋም ነው። ነገር ግን ደግሞ አሁን ይሄ እየተሰጠ ያለው ስልጠና ለአመራር ነው፣ ለሚመሩ ስራዎችን ለሚመሩ ባለድርሻ አካላት ነው እየተሰጠ ያለውና ከዛ አንጻር ሲታይ ነው ተገቢ ስልጠና ነው ያልኩት። ለምን ስሙና ግብሩ ይታወቅ እንጂ ነገር ግን እኛ ሁሉም የሚመራ ተቋማትን የሚመራ የመንግስት መስሪያ ቤቶች መሪዎች የራሳቸውን ኃላፊነት አውቀው በአግባቡ መወጣትን ያስችል ዘንድ
በቂ ግንዛቤ ከመያዝ ጀምሮ ምንድነው ማድረግ የሚጠበቀው እንደ አንድ ግለሰብ ሰብአዊ ድርጅትም ከመሆኑ አንፃር እንደ አንድ ግለሰብ ምንድነው ከኔ የሚጠበቀው እንደ ተቋምስ ምንድነው የሚደረገው በምን መልኩ ማገዝስ ይቻላል የሚለውን ለማወቅ የሚረዳ መድረክ ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ቀይ መስቀል ጽሕፈት ቤት ኃላፊ ጋኖ ገረመው በበኩላቸው መድረኩ ሁሉንም ባለድርሻዎች ያሳተፈ መሆኑን ጠቁመው በዚህም የተሻለ ውጤት ይገኛል ተብሎ እንደሚጠበቅ አብራርተዋል። አይን ማቃለል ስለሆነ በዚህ የሰውን ልጅ ስቃይና ችግር መከራን ማቃለል ላይ ትኩረት አድርጎ በሰው ሰራሽና በተፈጥሮ አደጋዎች የተጎዳውን ወገን የሚረዳ በሰብአዊ አገልግሎቱ ለመንግስት አጋዥ የሆነ ተቋም ነው። ስለዚህ ይህ ተቋም ስራውን ወይ የተቋቋመለትን አላማ ለማሳካት የባለድርሻ አካላት ሚና ከፍተኛ ነው። ከዚህ ጋር ተያይዘው በክልሉ ያሉ እንደ ክላስተር የቦንጋ ላይ አካባቢ ላይ ያለው የክልል ተቋማት ላይ ያሉ አመራሮች ግንዛቤውን ከወሰዱ ከኛ ጋር ቀጣይ የሚንሰራቸው ስራዎችን ይደግፋሉ፣ ይሳተፋሉ ብለን ነው የምናስበው። በዚህ ዙሪያ ተጨማሪ አስተያየት የሰጡን ደግሞ የክልሉ ቀይ መስቀል ምክትል የቦርድ ሰብሳቢ የሆኑት አቶ ድንቁ ማሞ ናቸው። እንግዲህ የዚህ መድረክ ዋና አላማ እንደሚታወቀው ቀይ መስቀል እንደ ሀገር ስንወስድ ወደ 90 ዓመት አስቆጥሯል። እንደ ክልላችንም ደግሞ በክልሉ ደረጃ ከ2 ዓመት በኋላ የተዋቀረ ነው። ስለዚህ የዚህ ማህበር ዋነኛ አላማ ምንድነው? በተለይም ቀይ መስቀል ደግሞ ከየትኛውም ወገን ገለልተኛ በመሆን ሰብአዊ አገልግሎትን በገለልተኝነት ባለማዳላት በክልል ውስጥ ለሚያጋጥሙ ተፈጥሯዊና ሰው ሰራሽ ችግሮች ቀድሞ የመገኘትና ሰብአዊነትን ተላብሶ የሚሰራ ማህበር ነው። ስለዚህ የዛሬ መድረክ ደግሞ በተለይም በቦንጋ ብዛ ማዕከል ከተማችን በክልላችን ያሉት የመንግስት ተቋም ኃላፊዎች በተለይም የቀይ መስቀል አላማን ተረድቶ ራዕዩን ተረድቶ ከዚህ አኳያ ደግሞ እንደምናውቀው በእኛም ክልል ሰው ሰራሽ ችግሮች ያጋጥማሉ። ሰው ሰራሽም ተፈጥሯዊም ያጋጥማል። ለዚህ በተለይም የክልሉ አመራሮች፣ የመንግስት ተቋማት፣ ሁሉም አካላት ለዚህ ማህበር አላማ ተገቢውን ግንዛቤ ጨብጠው ለማህበሩ ማበርከት ያለባቸውን የትኛውንም አገልግሎት በሰብአዊነት እንግዲህ መብት ብቻ ሳይሆን ግዴታ ነው፣ ሰው እስከሆን ድረስ ማለት ነው። ስለዚህ ለዚህ አላማ የበኩላቸውን አስተዋጽኦ እንዲያበረክቱ ደግሞ ለማበርከት ስለ ቀይ መስቀል ተገቢውን ግንዛቤ ከታሪካዊ አመጣጡ ጀምሮ እንዲሁም ደግሞ እንደ አገር ቀይ መስቀል እንደሚታወቀው በዚህ ሀገር ውስጥ ብዙ ውጣ ውረዶችን ያለፈ ተቋም ነው። በገለልተኛ የሚሰራ ነው። ይህን አላማውን ተረድቶ ሁሉም አካላት ደግሞ ለስራው መሳካት የበኩላቸውን ድርሻ እንዲወጡ ለማስቻል ነው። ከተማዋን ምቹና ማራኪ ለማድረግ የነዋሪዎቹ ሚና ከፍተኛ መሆኑ ተገለጸ። ኦዳ ከተማን ለማልማት የሚደረገውን ጥረት ሁሉም ሊደግፍ እንደሚገባ የማዘጋጃ ቤት ስራ አስኪያጅ አቶ ገዙሙ ገበየው ጠይቀዋል። አንተነህ ፍቃዱ ተጨማሪ ያለው እንደ ሀገር የተጀመረውን የፓርቲ ኢኒሺዬቲቭ የሆነውን የኮሪደር ልማት በሀገሪቱ በሁሉም ከተሞች እና በገጠር ከተሞች እየተተገበረ ይገኛል። የከፋ ዞን ጠሎ ወረዳም ተግባሩን ወስዶ ወደ ስራ መግባቱን ነው የጠሎ ወረዳ ኦዳ ታዳጊ ማዘጋጃ ቤት ስራ አስኪያጅ የተናገሩት። እንደ ሀገር የጠቅላይ ሚኒስትራችን ኢኒሺዬቲቭ የሆነው አንዱ የኮሪደር ልማት ነው። ከኮሪደር ልማት አንጻር ከላይ ከአዲስ አበባ ጀምሮ ወደዚህ ስመጣ እኛም ፈጥነን ወደ ተግባር ውስጥ ገብተናል ማለት ነው። የወሰን ማስከበር ስራ ሰርተናል። የወሰን ማስከበር ስራ ስንሰራ 7.2 ኪሎ ሜትር የማጽዳት ስራ ሰርተን ከይገባኛል ነጻ ካደረገን በኋላ ወደ ግንባታ መልሶ ማልማት ላይ ገብተናል። መልሶ ማልማት ላይ አንዳንድ የመመሪያ ክፍተቶች ነበሩ። ሴት ባክ የሚባለው ነገር ትንሽ ከነዋሪና ከኛ ቀድመን ከተወያየን በኋላ ያላ የመጣው መመሪያ አስቸግሮ ነበረ። እሱን ወደ ማስማማት አስገብተን አዳዲስ ቤቶች በሴት ባክ 18 ሜትር ከ15 ተለክቶ ሲደመር የውሃ የመብራት 3 ጨምረን ፍቃድ የሰጠን ነው። ሌላው ባለበት ያፈረሱበትን ከመንግስት ወሰን ኢራቅ ብሎ በ50 እና በ60 ሴንቲ ወይም በ1 ሜትር ልዩነት ግንባታውን እንደቀጥሉ አድርገን ወሰን ማስከበር ስራው ላይ
149 ቂጥያ ቤቶች እና ሸራ ቤቶች በድምሩ የማንሳት ስራ ተሰርተዋል። ከዛ በኋላ አሁን ወደ 16ቱ ፋራፊት ተነስቶ አገልግሎት መስጠትና እየሰጠ ያለበት ሁኔታ አለ። 9ኙ በግንባታ ላይ ያለው አለ። 2 በዚህ በኢኒሼቲቭ ውስጥ ማህበረሰቡ ፍላስ 1 2 ቤቶች የተሰሩ ያሉበት ሁኔታዎች አሉ። መነቃቃቶች አሉ። እንደ መንግስተኛም የያዝናቸው አቅጣጫዎች አሉ። አደባባዩን ለማልማት በ2 ቀን ውስጥ ከማህበረሰቡ ጋር ውይይት አድርገናል። ውይይት ካደረግናቸው ከነሱ የሚያስፈልገው ድጋፍ እንዲሰጡና በማዘጋጃ ቤት በመንግስት በባለሀብቶች የማልማት ስራ እንሰራለን ብለን 15 ሚሊዮን ብር በጀት ይዘን ከተማ ልማቱ ጋር አብረን ለማልማት መልሶ ማልማትን የገባነውና ድጋፍ ያገኘናቸው ስርዓቶች አሉ። ከተማዋን ለማልማት ሁሉም ማህበረሰብ ክፍሎችን የማስተባበር ስራ እየተሰራ ነው ያሉት ስራ አስኪያጁ ኮሚቴ ተዋቅሮ እየተሰራ መሆኑን ተናግረዋል። ገቢ ከሚያስገኙት አንዱ የሊዝ መሬትን መጠቀም በመሆኑ ሰነድ ተከፍቶ ገቢ እየተሰበሰበ ነው ብለዋል። የማህበረሰቡ እንቅስቃሴ መልካም ነው። ከተማውን ለማስዋብ አብሮ ለመስራት ያላቸው አመለካከቶች ጥሩ ናቸው። ለመደገፍ ነው ጥረት የሚያደርጉት። ውስጥ ለውስጥም እንዴት ኮሪደር ልማቱ ለምን ዘገየ፣ መንገዱ ይስፋልን የሚል ጥያቄዎች አሉ። በማስፋፊያ የገቡ ከቀበሌ ወደ 3 ቀበሌዎች የገቡ አሉ። እነዚህም ጥያቄ ያቀርባሉ። እነዚህንም በተረጋጋ መንፈስ አቂደንም ከወረዳ መንግስት ጋር ከከተማ ልማት ጋር አብረን ለቀጣይ መፍትሄ እየፈለግን የምንዳቸው ሁኔታዎች አሉ። የጊዜ መጣበብ ካልሆነ ከማህበረሰቡ ችግር የለም። ከባለሙያም ድጋፍ እንዲደረግና ችግሮች እንዲፈቱ የምናደርጋቸው ነገሮች አሉ። አሁን እኔ እዚህ ቢሮ ከመቀመጥ ማህበረሰቡ የሚሰሩ ስራዎችን ወርጄ ድጋፍ የሰጠው ሙያዊ ድጋፍ ባለሙያው ሙያዊ ድጋፍ እንዲሰጥ፣ እኔ ደግሞ እንደ ስራ አስኪያጅ የቱ ላይ ችግር ያለው ማህበረሰቡ እንዴት ያለማል፣ ምን ጎደለ፣ ምን ብንደጋገፍ ይቻላል የሚለው ነገር የምናደርጋቸው ነገሮች አሉ። አሁን ደግሞ ቢዝነስ ፕላን በማዘጋጀት የተለያዩ ፕሮጀክት በማዘጋጀት እነዚህ ብድር የሚወስዱበት ከዳሽን ባንክ፣ ኢትዮጵያ ንግድ ባንክ የወሰዱ አሁን የተሻሉ ቤት ለመስራት መነቃቃቶች አሉ። ምን ነገር ነው አለ። በመጨረሻም ስራው እንዲሳካ የበኩላቸውን እየተወጡ ላሉ ለከተማ ነዋሪዎች ምስጋናቸውን አቅርበዋል። ከጎናችን ሆኖ ለማበረታታት ጥረት የሚያደርጉ የኦዳ ነዋሪዎችን፣ የጠሎ ወረዳ መንግስት፣ የከተማ ልማት፣ ሌሎችንም ባለድርሻ አካላትን ከጎናችን ሆኖ እንድንሰራ እድሉን ሰጥቶም ውጤታማ እንድንሆንም ተስፋ እየሰጡ ያሉትን ማህበረሰብ ከልብ አመሰግናለሁ። ቡና የሀገሪቱ ኢኮኖሚ ጀርባ አጥንት በመሆኑ ህገወጥ የቡና ግብይትን በጋራ መከላከል እንደሚገባ ተገለጸ። የሺሾንዴ ወረዳ አስተዳደር በበጀት ዓመቱ በወረዳው ቡና ጥራት ቁጥጥር ግብረ ኃይል የተሰሩ ያሉ ስራዎች ዙሪያ ውይይት አካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። አማኑኤል ክንፌ እንደሚከተለው ያቀርባል። የወረዳው ዋና አስተዳዳሪ አቶ ደምሰ ገብረ ማርያም እንደገለጹት ቡናው ከወረዳው አልፎ የሀገሪቱን ኢኮኖሚ ከማሳደግ አንጻር ትልቅ ጠቀሜታ ያለው በመሆኑ የማህበረሰቡን ምርት አግባብ ባለው ገበያ ላይ ለህጋዊ ነጋዴዎች ማቅረብ እንዳለባቸው ገልጸዋል። በመድረኩ የካፋ ዞን የቡና ሻይ ቅመማ ቅመምና ልማት ዘርፍ ኃላፊ አቶ ሞገስ ተክሌ እንደገለጹት በ2017 ዓ.ም በጀት ዓመት በነበረን የቡና አፈጻጸም ላይ የታዩ ችግሮችን በደንብ በመፈተሽ የአካባቢውን ኢኮኖሚ ማሳደግ የተሻለ አፈጻጸም እንዲኖር ትኩረት ተሰጥቶት እንደሚሰራ አሳስቧል። የሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ አዶኛ አለሙ በበኩላቸው ትልቁ ገቢ የሚሸፍነው ከቡና ምርትና ግብይት የሚገኝ በመሆኑ ቡናችን በማህበረሰባችን እሳቤ ደረጃ የጀርባ አጥንት ስለሆነ የሚመለከታቸው ባለድርሻ አካላትና ግብረ ኃይሉ ቀድሞ በልዩ ትኩረትና ርብርብ መስራት እንደሚገባቸው ጠቁሟል። በመሆኑም ማህበረሰቡ የራሱን ምርት አገባብ ባለው ሁኔታ በገበያ ላይ አውጥተው መሸጥ እንዲችሉ የተደረገ መስራት እንዳለበት ግብረ ኃይሉ ጠቁሟል። የወረዳችን ብሎም የሀገራችን የኢኮኖሚ ዋልታ የሆነው አረንጓዴ ወርቅ አግባብ ባለው ሁኔታ ለገበያ ማቅረብ እንዲችል የቁጥጥር ስራው በልዩ ሁኔታ ሊጠናከር ይገባል ብለዋል። በስተመጨረሻም ከቡና ጥራት ቁጥጥር ግብረ ኃይሎች ለተነሱ ሀሳብና አስተያየቶች ለቀጣይ ቀሪ ተግባራት የጋራ አቅጣጫ በመያዝ የዕለቱን ውይይት አጠቃለዋል።
በትራንስፖርት ዘርፍ የሚስተዋሉ የመልካም አስተዳደር ችግሮችን ለመቅረፍ ሁሉም ኃላፊነቱን እንዲወጣ ተጠየቀ። በከፋ ዞን ዴቻ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት በትራንስፖርት አገልግሎት አሰጣጥ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ቤቴልሄም መምሩ እንደሚከተለው ታቀርበዋለች። የዴቻ ወረዳ የመንግስት ረዳት ተጠሪና የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ አብዮት አለሙ እንደገለጹት የትራንስፖርት አገልግሎት ማህበራዊ፣ ኢኮኖሚያዊና አስተዳደራዊ እንቅስቃሴዎችን በማቀላጠፍ የህብረተሰቡን ጥቅምና ፍላጎት በማሟላት ረገድ ሚናው ከፍተኛ መሆኑን በመግለጽ በዘርፉ የሚከሰቱ የመልካም አስተዳደር እንቅፋቶች ያለምንም ቅድመ ሁኔታ መፈታት እንደሚገባው አስገንዝበዋል። በዘርፉ የሚደርሱ የመልካም አስተዳደር ችግሮችን በመፍታት ፍትሐዊ የህዝብ ተጠቃሚነትን ማረጋገጥ እንደሚገባ ያሳሰቡት አቶ አብዮት መንግስት ከወሰነው ገደብ ውጪ የሚንቀሳቀሱ አገልግሎት ሰጪ አሽከርካሪዎችን ህገወጥነትን የሚደግፉ ተገልጋዮችንና በዘርፉ የተሰማሩ ባለሙያዎችን ተጠያቂ እንዲሆኑ የማድረግ ስራ ተጠናክሮ የሚሰራ መሆኑን ተናግረዋል። የዴቻ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ እንዳለ በላይ በበኩላቸው በትራንስፖርቱ ዘርፍ የሚስተዋሉ የመልካም አስተዳደር ችግሮች ህብረተሰቡን እያማረሩ በመሆኑ ይህንን ችግር ለመቅረፍ ከተቋም ጀምሮ እስከ አሽከርካሪዎችና የተሽከርካሪ ባለቤቶች ድረስ በተደረገው ዳሰሳ ችግሮችን አግኝተናል ሲሉ ገልጸዋል። ትራፊክ ፖሊሶችና የመንገድ ደህንነት ባለሙያዎች በህብረተሰቡ ላይ በዘርፉ የሚደረገውን ያልተገባ ብዝበዛ ለመቆጣጠር ቀጥተኛ እርምጃ መውሰድ እንደሚገባቸው አሳስበዋል። የትምህርት ጥራትን ለማሻሻል መንግስታዊና መንግስታዊ ያልሆኑ ድርጅቶች የሚያደርጉትን ጥረት ከግብ ለማድረስ የበኩላቸውን ድርሻ እንደሚወጡ በቢጣ ወረዳ የሹኒቲ ቀበሌ ነዋሪዎች ተናገሩ። በቀበሌው ዲዲኬ የተሰኘ መንግስታዊ ያልሆኑ ድርጅት ከ65 ሚሊዮን ብር በላይ ወጪ ደረጃውን የጠበቀ ትምህርት ቤት እየገነባ መሆኑ ተመላክቷል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው፣ እንደሚከተለው ይቀርባል። በወረዳው የህብረተሰቡን የልማት ተጠቃሚነት ለማረጋገጥ ከመንግስት ጎን በመሆን ከሚሰሩ መንግስታዊ ካልሆኑ ድርጅቶች አንዱ ዲዲኬ የተሰኘ ፕሮጀክት ነው። ታዲያ ይህ ፕሮጀክት በትምህርት ሴክተር የሚታዩ ችግሮችን በመቅረፍ የትምህርት ጥራትን ለማሻሻል የበኩሉን ድርሻ እየተወጣ ያለ ፕሮጀክት ሲሆን በወረዳው ሹኒቲ ቀበሌ ደረጃውን የጠበቀ ትምህርት ቤት በ65 ሚሊዮን ብር በላይ ወጪ እየገነባ ይገኛል። ፕሮጀክቱን አስመልክቶ ለጣቢያችን አስተያየት የሰጡ የአካባቢው ነዋሪዎች ከዚህ ቀደም የትምህርት ቤቶችን እድገት ለማሻሻልና የተማሪዎችን ውጤታማነት ከማረጋገጥ አኳያ የትኩረት ማነስ እንደነበራቸው አንስተው የወረዳው አስተዳደር ፕሮጀክቱን በማስተባበር ደረጃውን የጠበቀ ትምህርት ቤት እንዲገነባ በማድረጉ መደሰታቸውን ገልጸዋል። እንዲህ ያሉ ተግባራት የህብረተሰቡን የልማትና የመልካም አስተዳደር ችግሮችን በመፍታት ረገድም ከፍተኛ ሚና እንዳላቸው አንስተዋል። መጀመሪያ ይሄ ፕሮጀክት ወደዚህ ሲመጣ በዚህ አይነት መንገድ በዚህ አይነት ዲዛይን ይሰራል የሚለው ህብረተሰብም እኛም አላሰብንም። ምናልባት እኛ ያሰብነው በትንሽ ነገር ይስተካከም ይሰራል፣ ምናልባት እንደዚህ አይነት ብዙ ብሎኬት በብዙ ነገር ይሰራል የሚለው የለም። ህብረተሰብ መጀመሪያ እኛ ቃል ስንገባ ህብረተሰቡን ቃል ስገባ መጀመሪያ የኛ አንድ ብሎክ የመማሪያ ክላስ እጥረት አለ፣ እሱ ይሰራል ተብሎ ነበረ መጀመሪያ የታቀደው። እኛም በዛ እንሰራለን ብለን እያሰብን እያለን እዚህ በቃ ብዙ በወረቀት ብዙ ዲዛይን መጣ። ብዙ እንደዚህ አይነት ስራ ቤቶች ነው ወደዚህ የሚሰሩት ተባለ። እኛ ተደሰትን። ከዛ በኋላ ደግሞ ህዝብ አመራሮች ህዝብን አነሳሱ። በጣም እንግዲህ ሲያልቅ ነው ህብረተሰቡ ማያም ነው። እዚህ ወስደን በጎ አድርጎ ያሰርን ነው ስንሰራ ነበር ነው። ይሄ እንደኛ ሞተን ገና ይሄ ልማት ለኛ ይጠቅማል የሚል አስተሳሰብም ነበር ያለማቁ በተነሳ ማለት ነው። ግን እዚህ መምህራንም እዚህ ያለ ተቋማት ቤተክርስቲያን በቤንጤ ያለ የኦርቶዶክስ አለ እነዛ ሁሉ ሲሸከሙ ነው እነዚህ ስንሰራ የነበር ነው። ፕሮጀክቱ ግንባታ ከጀመረበት ጊዜ ጀምሮ ህብረተሰቡ አስፈላጊውን ድጋፍና ክትትል እያደረገ መቆየቱን የተናገሩት ነዋሪዎቹ በስራ ወቅት ያጋጠሟቸውን ችግሮች ተናግረዋል። ቢሆንም የትምህርት ጥራትን ለማሻሻል መንግስታዊና መንግስታዊ ያልሆኑ ድርጅቶች የሚያደርጉትን ጥረት ውጤታማ ለማድረግ የበኩላቸውን ድርሻ እንደሚወጡ አመላክተዋል። የማህበረሰቡ ድጋፍ በጣም ደስ ይላል። መጀመሪያ መንገዱ እንደዛ አልነበረም። መጀመሪያ በዚህ አጋጣሚ ነው ከቢጣ ወደዚህ ያለው መንገድ ትንሽ የተስተካከለው። ከዛ መኪና መግባት አልቻለም። ከዛ ህዝብ ብር አዋጡ ተብሎ ወደ 400 ሺህ ነው ምናምን ብር አዋጥቶ መንገድ ጥገና ተጠግኖ ነው
ሰው እኮ ከገንዘብ አልፎ ጉልበትንም እየሰጠ ብሩንም እየሰጠ ገንዘብ እየሰጠ ነበር እስከዚህ ደረሰው። ሰው ብሩንም እየሰጠ ነው፣ ጉልበቱንም ሰጥቶ ስራ እየሰራ ነው። ቀጣይ ላለው ነገር ላይ ደግሞ ሰው ለመስራት ሁሉን ነገር በቃ ከዚህ በኋላ ድንጋም ሌላ ነገር ቢጠየቅም እኛ ፈቃደኛ ነን። ያው ወደኛ ሀገር የኃይል ልማት መጥቶ እንደዚህ አይነት ቤት ተሰርቶኛ ወደ ኋላ የምንልበት ነገር የለም የሚለውን ህዝብን በጣም በመሞራን እየተነሳ ነው ያለው። የፕሮጀክቱ ስራ አስኪያጅ ኢንጂነር አስጨናቂ ጌቲ እንደገለጹት ፕሮጀክቱ የቆመበትን ዋና ዓላማ አብራርተዋል። የግንባታ ፕሮጀክቱን በአጭር ጊዜ ውስጥ በማጠናቀቅ የመማር ማስተማር ስራ እንዲጀመር በትኩረት እየሰሩ መሆናቸውን የተናገሩት ስራ አስኪያጁ ህብረተሰቡም የተለመደውን ድጋፍና ክትትል አጠናክሮ እንዲያስቀጥል አስገንዝበዋል። ፕሮጀክቱ ዓላማ እንግዲህ ያው ትውልድ ማፍራት ነው። ለአካባቢው ትልቅ ፕሮጀክት ነው። እንደምታየው ላይብራሪ ያለው፣ መማሪያ ክፍሎች ያሉት፣ የስብሰባ አዳራሽ አለው፣ የመምህራን መኖሪያ ያለው ገና ያልተሰሩ እነዚህን ሁሉ ያሟላ ትልቅ ፕሮጀክት ነው። ማህበረሰቡ ሁሌ የምንለው ማስተላለፍ የምፈልገው ይሄ ፕሮጀክት የራሳቸው ነው፣ የማንም አይደለም። ልጆቻቸው ይጠቀማሉ፣ ማህበረሰቡ ይጠቀማል። ነገም ከነጎዳ ይሄ ፕሮጀክት ሲያልቅ ተጠቃሚ ናቸው። ስለዚህ ህብረተሰቡ የኔ ነው ስሜት ብሎ ኖሮት ቀጣዮችንም ተባብረን እንድንሰራ ነው። ልክ እንዳሁኑ ችግር ሳይሆን ይህን ችግር ፈተን አብረን የምንሰራበትን መንገድ እንግዲህ እናወራለን ብዬ አስባለሁ። የቢጣ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ ጌታሁን ቦጋለ በበኩላቸው በወረዳው የትምህርት ለትውልድ ንቅናቄን እውን ለማድረግ መንግስትና ህዝብ በቁርጠኝነት እየሰሩ መሆናቸውን ገልጸዋል። የዘርፉን ውጤታማነት ለማረጋገጥና የመማር ማስተማር ሂደትን ለማሻሻል የተለያዩ ፕሮጀክቶችን በማስተባበር እየሰሩ መሆናቸውን የተናገሩት ኃላፊው የዲዲኬ ፕሮጀክትን ለአብነት አንስተዋል። ፕሮጀክቱ የትምህርት ጥራትን ለማሻሻልና የህብረተሰቡን የልማት ተጠቃሚነት ለማረጋገጥ ለሚያደርገው ጥረት በጽህፈት ቤታቸው ስም ምስጋናቸውን አቅርበዋል። ትምህርት ለትውልድ ንቅናቄን ተከትሎ ዲዲኬ የሚባል አንድ የቡና አልሚ ድርጅት ለተማሪዎች ትምህርት ቤቱን ማሻሻል ስራ ላይ ትምህርት ቤቱን ለማሻሻል የሚሰራቸው ስራዎች አሉ። እሱም ከ65 ሚሊዮን ብር በላይ ወጪ በመመደብ ነው የሰራለው። እሱ ትምህርት ቤት አሁን ቀጣይ ላይ ሲያልቅ ደረጃ 4 ላይ ይደርሳል ብለን የምንጠብቀው ትምህርት ቤት ነው። አሁን በዚህ ሰዓት ባለፈው መንገድ በናዳ መኪና ተቆርጦ ማሽን መግባት አልቻለም። መኪናዎች አሸዋ ሲሚንቶ ምናምን መውሰድ አልቻሉም። አሁን ግን በባለፈው ያው የክልሉ መንግስት እናመሰግናለን ጠግነዋል። አሁን ከዚህ በኋላ ስራውን ይጀምራሉ። ይሄን ድርጅት እውነት ለመናገር ትምህርት ላይ ትውልድ ላይ መስዋዕት ያደረገው ፈሰስ ያደረገ ያለው ኢንቨስትመንት ገንዘብ ያፈሰሳለው እኔ በወረዳው ተማሪ በወረዳው መንግስት ህዝብ ስም እጅግ አድርጌ ላመሰግን ወዳለሁ። ያለፉት ስርዓቶች ለወጣቶች መልካም አጋጣሚ የፈጠሩ እንዳልነበሩ በሳይለም ወረዳ ተደራጅተው ወደ ስራ ከገቡ ማህበራት መካከል የሳቢ ክሬቸር ድንጋይ ማምረቻ ማህበር አባላት ተናገሩ። የማዕድን ዘርፉ ለወጣቶች የስራ እድል መፍጠርና ከአካባቢው እድገት በተጨማሪ በዘርፉ ለሚስተዋሉ የዋጋ ንረት ለመቀነስ ወሳኝ ሚና እየተወጣ መሆኑን የሳይለም ወረዳ አስተዳደር አስታውቋል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ክፍሌ አለሙ በወረዳው ከተደራጁ ማህበራት መካከል ሳቢህ የክሬቸር ድንጋይ ማምረቻ ማህበር ሰብሳቢ ወጣት ፍጹም መምሩ እንደገለጹት ማህበራቸው በ2017 ዓመተ ምህረት ተደራጅቶ በ2018 ዓመተ ምህረት መስከረም ወር ስራ የጀመረ ሲሆን ለ30 ወጣቶች ቋሚና ጊዜያዊ ስራ እድል መፍጠር ችሏል። ማህበሩ አሸዋን የሚተካና ለድልድይና ለመሰል ተግባራት የሚውል የጠጠር አይነት ከድንጋይ ብናኝ ለቴራዞና ብሎኬት ግብአት የሚውለውን የጠጠር አይነትና ለኮንስትራክሽንና ለህንፃ ግንባታ የሚያገለግለውን የጠጠር ክምችት በዚህ አጭር ጊዜ ውስጥ ከ30 ቢያጆ በላይ በማምረት በአካባቢው በዘርፉ ያለውን የግብአት እጥረት መቀነስ ከመቻሉም በላይ ለእነሱም የገቢ ዕድል መፈጠሩን ገልጿል። ማህበራቸው ለአካባቢው ማህበረሰብም ሆነ ለሌሎች በዘርፉ ለተሰማሩ ሁሉ በተመጣጣኝ ዋጋ ለማቅረብ ዝግጁ መሆኑን የገለጹት አቶ ፍጹም አጎራባች ወረዳዎችም ምርቱን በተመጣጣኝ ዋጋ በመግዛት ተጠቃሚ እንዲሆኑ ጥሪ አቅርበዋል። የማህበሩ ሰብሳቢ ፍጹም መምሩ አክለውም ማህበራቸው በአጭር ጊዜ ውስጥ ከፍተኛ መጠን ያለው ጠጠር ቢያመርትም ከመንገድ መሰረተ ልማት መቋረጥ የተነሳ የገበያ ትስስር ባለመኖሩ መቸገራቸውን ገልጸው የሚመለከታቸው ባለድርሻ አካላት ችግሩን እንዲፈቱላቸው ጠይቀዋል። ማህበሩ ፈጥኖ ወደ ስራ እንዲገባ ከመንግስት ለተደረገላቸው ድጋፍና እገዛ
አቶ ፍጹም አመስግነዋል። የስራ ዕድል ከተፈጠረላቸው ወጣቶች መካከል ሲሳይ ታደሰና ሚስኪያ ሱልጣን የተፈጠረላቸውን ምቹ አጋጣሚ በመጠቀም የራሳቸውን ኑሮ ለማሻሻል ትኩረት ሰጥተው እየሰሩ መሆናቸውን ገልጸዋል። ባለፉት ስርዓቶች ለወጣቶች መልካም አጋጣሚ ያልነበረም ያሉት አስተያየት ሰጪዎቹ ያ ዘመን አልፎ አዲስ የታሪክ ምዕራፍ በመከፈቱ መደሰታቸውን ገልጸው እንዲህ አይነት መልካም አጋጣሚዎችን ወጣቶች እንዳያባክኑ አስተያየታቸውን ሰጥተዋል። የሳይለም ወረዳ ዋና አስተዳዳሪ አቶ አማኑኤል አየለ የአካባቢውን ተጨባጭ ሁኔታ ከግንዛቤ በማስገባት ወጣቱን ውጤታማ ያደርጋሉ ተብለው ከተለዩ ጸጋዎች መካከል የአነስተኛ ክሬቸር ጠጠር ማምረት ስራ አንዱ መሆኑን ጠቅሰው ወጣቶች በዘርፉ ተሰማርተው የበለጠ ውጤታማ እንዲሆኑ ወረዳው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። ማህበሩ ስራ አጥነትን በተወሰነ መልኩ ለመቅረፍ እያደረገ ያለው አስተዋጽኦ የሚበረታታ መሆኑን የገለጹት አቶ አማኑኤል ባላስፈላጊ ቦታ ጊዜያቸውን የሚያባክኑ አንዳንድ ወጣቶችም ሆኑ ሌሎች የማህበረሰብ ክፍሎች ወደ ስራ በመግባት ራሳቸውንና ቤተሰባቸውን እንዲረዱና ሀገርን እንዲጠቅሙ አሳስበዋል። የመንገድ መሰረተ ልማት ችግር የማህበሩ ብቻ ሳይሆን የዘመናት የወረዳው ህዝብ ጥያቄ መሆኑን የተናገሩት አስተዳዳሪው ይህንን ችግር በዘላቂነት ለመቅረፍ ወቅቱን ታሳቢ ያደረገ ስራ ላይ ትኩረት የሚደረግ መሆኑን አብራርተዋል። የሳይለም ወረዳ ውሃ ማዕድንና ኢነርጂ ጽህፈት ቤት ኃላፊ አቶ ሰብስቤ ገነመ በበኩላቸው የማዕድን ዘርፍ ለመለወጥና የማህበረሰብን ኑሮ ለመቀየር ፋይዳው የጎላ መሆኑን ገልጸው የዘርፉን ገቢ በተገቢው ለማሳደግ በትኩረት እንደሚሰራ ጠቁመዋል። በየደረጃው ባሉ አሰሪ መስሪያ ቤቶች ህጋዊ የስራም ሆነ የድልላ ፈቃድ ሳይኖራቸው በማህበረሰቡ ላይ አላስፈላጊ የዋጋ ንረት እንዲፈጠር እያደረጉ ያሉ ግለሰቦች ከድርጊታቸው የማይታቀቡ ከሆነ አስፈላጊው እርምጃ እንደሚወሰድባቸው አቶ ሰብስቤ አሳስበዋል። ሳቢህ የክሬቸር ድንጋይ ማምረቻ ማህበር በተጎበኘበት ወቅት የካፋ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊው አቶ አብርሃም አባተን ጨምሮ ሌሎች የወረዳ አስተባባሪ አካላት ተገኝተዋል። የሴቶችን አደረጃጀት በማሳደግ የፓርቲ ኢኒሼቲቮችን ተግባራዊ ማድረግ እንደሚገባ ተገለጸ። የከፋ ዞን ብልጽግና ፓርቲ ሴቶች ክንፍ የዞን ማዕከል ፐብሊክ ሰርቫንት ህብረት አባላት የ2018 ዓ.ም የአንደኛ ሩብ ኮንፈረንስ በማንሰራራት ወደ ከፍታ በሚል መሪ ቃል አካሂዷል። ዘገባው የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ነው። ብሩክታይት ብርሃኑ በማንሰራራት ወደ ከፍታ በሚል መሪ ቃል የካፋ ዞን ብልጽግና ፓርቲ የሴቶች ክንፍ የዞን ማዕከል ፐብሊክ ሰርቫንት ህብረት አባላት የ2018 ዓ.ም የአንደኛ ዙር ኮንፈረንስ አካሂደዋል። የካፋ ዞን ብልጽግና ፓርቲ የሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ እታገኝ ወልዴ እንደገለጹት የሴቶች ክንፍ አባላት በኢኮኖሚያዊ፣ በማህበራዊ እንዲሁም በፖለቲካው ዘርፍ የተገኙ ስኬቶችን አባላቱ የጋራ መግባባት መፍጠር እንዲችሉ መድረኩ አቅም የሚፈጥር ነው ብለዋል። አክሎም ሴቶች በራሳቸው አደረጃጀት ተሳትፏቸውን ማሳደግ እንዳለባቸውና በጊዜ የሚወርደውን የፓርቲ ኢኒሼቲቭ ተግባራትን ተግባራዊ ማድረግ እንዳለባቸው ተናግረዋል። መድረኩ ላይ በመገኘት የመክፈቻ ንግግር ያደረጉት የካፋ ዞን ብልጽግና ፓርቲ ሀብት አስተዳደር ዘርፍ ኃላፊና የቅርንጫፍ ጽህፈት ቤት ተወካይ አቶ ንጋቱ ጊችሎ እንደገለጹት ሴቶች ከወንዶች ጋር እኩል ነን የሚለውን አመለካከት በመያዝ ራሳቸውን ብቁ በማድረግ አቅማቸውና ተሳትፏቸውን ማጉላት እንዳለባቸው ተናግረዋል። አክለውም በሩብ ዓመቱ የነበሩ ጥንካሬዎችና ጉድለቶች ተለይቶ ተገምግሞ የህብረቱ አመራርና አባሉ በቀጣይ ሩብ ዓመት በሚከናወኑ እቅዶች ላይ የሀሳብና የተግባር አንድነትን በመፍጠር ውጤት ማስመዝገብ አለባቸው ብለዋል። በኮንፈረንስ መድረኩ እስካሁን የተከናወኑ ተግባራት አፈጻጸም ግምገማና የቀጣይ ስራዎች እቅድ በህብረቱ አመራር በሆኑት በወይዘሮ ጊዜ ወርቅ ሴፎ ቀርቦ ውይይት ተደርጓል። ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች በዚሁ ቋጨን። ዜናዎቹን በመምራት ጽዮን ታደለ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። በእኔ በኩል ሰናይ ጊዜ ተመኘው።